ቴሌግራም ፓኬጅ 1 ብር አሊያም 2 ብር 400 ሜጋባይት ከገዛችሁ በኋላ ሁሉንም አፕሊኬሽኖች አንድ VPN ጋር ኮኔክት ስላደረጋችሁ ብቻ መጠቀም እንደምትችሉ ታውቃላችሁ። ካላወቃችሁ ዛሬ በዚህ ቪዲዮ የማሳያችሁናል። ከእናንተ የምጠበቀው እስከ ቪዲዮ ፍጻሜ ድረስ መከታተል ብቻ ነው። እናም እንደነገርኳችሁ 1 ብር 150 ሜጋባይት የቴሌግራም አሊያም ደግሞ 2 ብር 400 ሜጋባይት የቴሌግራም ከገዛችሁ በኋላ አንድ VPN ጋር ኮኔክት በማድረግ ሁሉንም ዩቲዩብ፣ ቲክቶክ፣ ኢንስታግራም ሁሉንም የአፕሊኬሽን አይነቶች መጠቀም ትችላላችሁ። እና ይህንን አፕሊኬሽን ለማግኘት ከፕሌይ ስቶርም አሊያም ደግሞ ከቴሌግራም ቻናል ላይ ማግኘት ትችላላችሁ። ነገር ግን ቴሌግራም ቻናል ላይ ሜጋባይቱ ትንሽ ስለሆነ ከቴሌግራም ቻናል ላይ ገብታችሁ ብታወርዱት ይመረጣል። የቴሌግራም ቻናልን ከፈለጋችሁ የኮሜንት መጀመሪያ ላይ ፒን አድርገላችኋለሁ። ገብታችሁ በዛ ሊንክ በመግባት ማውረድ እና መጠቀም ትችላላችሁ ማለት ነው። ኦኬ ወደ ገደለው እንግባ። እናም እንደነገርኳችሁ 1 ብር ወይም ደግሞ 2 ብር የቴሌግራም ፓኬጅ ከገዛችሁ በኋላ ይህንን አፕሊኬሽን ካወረዳችሁ በኋላ በመክፈት መጠቀም ትችላላችሁ። ነገር ግን የ1 ብሩንና የ2 ብሩን የቴሌግራም ፓኬጅ የት እንደምታገኙት ካላወቃችሁ ኮሜንት ላይ ጻፉልኝ። እኔ ደግሞ በቀጣይ የምሰራላችሁ ይሆናል። ነገር ግን ኢትዮ ቴሌኮም ቴሌግራም ፓኬጅ ከገዛችሁ በኋላ አፕሊኬሽኑን እንደዚህ ከኢንፎላብስ ስቱዲዮ ካወረዳችሁ በኋላ ኦፕን ትሉታላችሁ ማለት ነው። ላይክ መጀመሪያ ኢንስቶል ነው ለእናንተ ምለው። ኢንስቶል ካደረጋችሁት በኋላ እኔም መጀመሪያም ኢንስቶል ስላደረኩት አፕዴት አድርግ ነው ማለት አፕዴት አድርገዋለሁ። አፕዴት አድርጌ ከጨረስኩ በኋላ እዚህ ጋር ኦፕን ይለኛል ማለት ነው። ኦፕን ይለዋለሁ ማለት ነው። ኦፕን ስትሉት ልክ እንዲህ ወደ አፕሊኬሽኑ ይመራችኋል። እንግዲህ አፕሊኬሽኑን እንደምታዩት ታለስ ታናል ነው። ይህንን አፕሊኬሽን ከፕሌይ ስቶርም ከአፕ ስቶርም ካወረዳችሁት በኋላ እዚህ ጋር እንደምታዩት ስታርት የሚል አለ። ስታርት ትሉታላችሁ ማለት ነው። ስታርት ካደረጋችሁ በኋላ ግን እዚህ ጋር ግዴታ የቴሌግራም ፓኬጅ ሊኖራችሁ ይገባል። የቴሌግራም ፓኬጃችሁን እንደዚህ ኮኔክት ያደርጋል ማለት ነው። ልክ እዚህ ጋር ኖቲፊኬሽን ላይ እንደምታዩት ኮኔክትድ ይለኛል። ኮኔክትድ ካለኝ በኋላ ኦሬዲ አሁን እየሰራልኝ ነው ማለት ነው። አሁን ገብቼ ሁሉንም ላሳያችሁ። ኦኬ አሁን በመጀመሪያ ቲክቶክ ውስጥ ገብቼ ላሳያችሁ። እንደምታዩት እንግዲህ እየሰራልኝ ነው። ሪል ፋስት እና በጣም ፈጣን የሆነ ዳታ ነው እየሰራልኝ ያለው ማለት ነው እንደምታዩት። እና ሞክሩት እላችኋለሁ። እና አሁንም ደግሞ ማረጋገጫ ከፈለጋችሁ ዩቲዩብ ውስጥ ገብቼ ላሳያችሁ። እንደምታዩት ዩቲዩብም እየሰራልኝ ይገኛል ማለት ነው። ላይክ እዚህ ጋር እንደምታዩት ነው ዩቲዩብ እየሰራልኝ ነው። የምረን ነው ብላችሁ ሪል እና ፈጣን ነው ዳታው ማለት ነው። አሁን አንዱን ራሱ ከፍቼ ባሳያችሁ ይሰራል ማለት ነው። ላሳያችሁ። أنا أتعلم الإسبانية مجانا على دولينغو من كانتا لا بلايا በቀን ውስጥ እስከ $132 ድረስ መስራት ትችላላችሁ። ይሄኛው ሰው ባላችሁ ወይም ደግሞ ፕላትፎርሙ በነገራችሁ ሲሆን እኔ ራሴ በጣም ብዙ ብር ሰርቼበታለሁ። ኦልሞስት ከ200,000 ብር በላይ ሰርቼበታለሁ በፕላትፎርሙ። አሁን ላይ አክቲቭ ነው ይሰራል። በድጋሚም አክቲቭ ሆኜ ልክ እንደምታዩት እየሰራልኝ ይገኛል ማለት ነው። ተጠቀሙት። ደግሞ በተጨማሪ አንድ ቲፕ የምጨምርላችሁ ምንድነው ኤክስፓየርድ እያደረገ ካስቸገራችሁ ሊንኩ እዚህ ጋር አሁን እንደምታዩት ይህ ማስታወቂያ አክሰስ ኤክስፓየሪንግ ቶፕ ቱ ሪኒው ይለኛል ማለት ነው። እና ይሄኛው እዚህ ጋር የምታዩት አሁን ለምሳሌ FR2 የሚለው እዚህ ባንዲራ ምልክት ያለበት እሱ ኤክስፓየርድ ይሆናል ማለት ነው። እናንተ ኤክስፓየርድ የሚሆንበት ቀን አለ፣ በ3 ቀን አለ፣ በ4 ቀን አለ፣ እንደዛ አካባቢ ኤክስፓየርድ ይሆናል ማለት ነው።
ፓርት 2 ማየት ከፈለጋችሁ ኮሜንት ላይ ጻፉልኝ የምሰራላችሁ ይሆናል። እና ለበለጠ መረጃ ደግሞ የኮሜንት መጀመሪያ ላይ ቴሌግራም ሊንክ ያለ ገብታችሁ ጥያቄዎችን መጠየቅ ትችላላችሁ። እና ይሄኛው ፓርት 1 ይሆናል ማለት ነው። ፓርት 2 ደግሞ በሌላ ቪዲዮ የምሰራላችሁ ይሆናል። አለበለዚያም ቴሌግራም ላይ አጠቃቀሙን ሙሉ የማስቀምጥላችሁ ይሆናል። እስከዛ ደህና ሁኑ። አመሰግናለሁ።